ጋዜጠኛ ጌታሁን አሰፋ በ2030 ላይ የምናውቀው በዛሬው ዕለት በኦክስጅን እጥረት መታመሙን ገለጸ። ጋዜጠኛው ለውጭ ሀገር ጉብኝት በሄደበት ነው መታመሙን የገለጸው። በእንደዚህ አይነት ሁኔታ መታመሙን ቢገልጽም ነገር ግን ጋዜጠኛው ህመሙ ጊዜያዊና ከአየር ቅዝቃዜው አንጻር የተከሰተበት መሆኑን ተናግሯል። ሙሉ ቪዲዮን እንደሚከተለው የማሳያችሁ ይሆናል። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባን ስናጣው ነው። እና እኔ ከዚህ በፊት ሀና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበር እና በወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ዌዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ነገር ግን ከስትንፋስ በላይ ምን አለ?